ላደረስኩብሽ ነገር በጣም ይጸጽተኛል። ይልቅ የፈለኩሽ አንቺና ናሆም በደም እንድትቀራረቡ ነው የፈለኩት። አለ አይደል? ከናሆም ጋር አሁንም እንቀራረባለን። በዛ ላይ ቢሮ ውስጥ አንድ ላይ የምንሰራ ሰዎች ነን። እማከብረው በጣም ጥሩ አለቃዬ ነው። አውቃለሁ ነው አሚን። ያው መቀራረብ ስልሽ የቢሮ አይነት ሳይሆን አለ አይደል? ሳይሆን ምን? ወይዘሮ ዝናሽ ምን እያወራሽ እንደሆነ አልገባኝም። በዛ ላይ ናሆም እኮ የሚወዳትና ሊያገባት የተዘጋጀች እጮኛ አለችው። ነው አሚን። እሱን እንኳን እርሹ። ይሄን ነገር ስነግርሽ ለአንቺ በደንብ አስቤበታለሁ። አምራን የኔ ምራት መቼም ልትሆን አትችልም። የልጄ ሚስት መሆን ያለብሽ አንቺ ነሽ። ምን? ጭራሽ ለሚስትነትም አጭተሽኛል እንዴ? ቆይ አሁን ምን ተፈጥሮ ነው? እስከ ዛሬ እኮ አባቴን ስትነቂ እኔን ደሃ ነሽ ለቤተሰባችን አትመጥኝም ስትይኝ ነበር የኖርሽው አይደለም እንዴ? እሱ አይደለ ትልቁ ስህተቴ ነው አሚን። ልጄ አምራንን ከሚያገባ አንቺ 10 እጅ ትሸኛለሽ። ወይዘሮ ዝናሽ እኔ ኑሐሚን ባጣ ቆይኝ ወይም ደግሞ የማንም ሁለተኛ አማራጭ አይደለሁም። እሺ ይኸውልሽ ኑሐሚን፣ እንደሱ እኮ አይደለም። ይሄን ነገር እኮ ላንቺ ስነግርሽ በደንብ አስቤበት ነው። ደግሞ እኮ መኪናው ቤት ድረስ ሊያደርስሽ ይችላል። ለመኪናው አመሰግናለሁ። እኔ ግን ፈጣሪ በምንም የማልቀይረው 2 እግር ሰጥቶኛል። በእግሬ መሄድ እችላለሁ። እሺ እባክሽ ኑሐሚን ልቀቂኝ አልኩሽ እኮ። ልብሽ እየፈለገ እኮ አፍሽ ምቀኛ ሆነብሽ። ልጄ እንደምትወጪ በደንብ አውቃለሁ። አንቺ ነሽ የልጄ ሚስት የቤቴ ምራት መሆን ያለብሽ። አምራንን ለመበቀል ደግሞ ከአንቺ የተሻለ ምንም ሌላ ቆንጆ አማራጭ የለኝም። ሰላም ክቡራትና ክቡራት ውድ የቻናላችን ተመልካቾች እንደምንቆያችሁልን የዛሬውን የኑሐሚንን ክፍል እንዴት ተመለከታችሁት? ቆንጆ አሪፍ ምርጥ እንደነበር አንጠራጠርም። እስቲ ውድ የቻናሌ ተመልካቾች በዚህ ጉዳይ ላይ ምን ታስባላችሁ? ኑሐሚን ከናሆም ጋር አንድ ላይ የምትገባ ይመስላችኋል? ምክንያቱም ወይዘሮ ዝናሽ ሁለቱ አንድ ላይ እንዲሆኑ በጣም ፈልጓል። ምክንያቱም ደግሞ አምራንን ለመበቀል ስለፈለገች ነው። እስቲ ውድ ቤተሰቦች ወይዘሮ ዝናሽ የሁሉ ሀሳቧ የሚሳካላት ይመስላችኋል? የኑሐሚን መልስ ያስደሰተው የዛኔ እንደዛ አስታንቋሻት አባቷን ስትሰድብ መጥፎ ብዙ ነገሮች ስታደርግባት ቆይታ ዛሬ ከመሬት ተነስታ እንደዚህ አይነት ጥሩ ለመሆን ስትሞክር ኑሐሚን የሰጠቻት መልስ ጥሩ አይደለም ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ኑሐሚን ክፍል 48 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።